ተባረክልኝ። ኢየሱስ ያድናል። ኢየሱስ ጌታ ነው። አሜን። ኢየሱስ ያድናል። ሃሌሉያ። አልሰማው አሁንም አልሰማው። ይኸውላችሁ አሜን አድራሽ ነው። አሜን አሜን ቁልፍ ነው። ኢየሱስ ያድናል። እስቲ አንድ ሰው ጮህ አሜን ይላል። አንድ ጊዜ እግዚአብሔር እኔ የተወለድኩት ገጠር ውስጥ ነውና ለፓስተር መስክሬለታለሁ። ጌታ ይናገረኛል። ትንሽ ልጅ ነኝ። እግዚአብሔር ለዓለም እንደሚያረገኝ ይናገረኛል። ከጉባኤ መካከል እየለየ እግዚአብሔር ትልቅ ፕሮግራም በእኔ ላይ እንዳለው ይናገራልና ይሄ ሲናገር ገጠር ውስጥ ነውና ሚሆን አይመስልም። ምንድነው እግዚአብሔር የሚያወራው ትላላችሁና ግን የሚገርማችሁ ነገር አሜን በጣም ነበር። በጣም እጮህ ነበር። እንደውም አንዳንዴ ትንቢቱ እየተተነበየ ተነብዩ ሳይጨርስ እኔ ላይ ደርሼ ታቸነኝ የለውም እና ፓስተሮች ይጠሩኝና መሪዎች ለምንድነው ትንቢት ማታስፈጽም ይሉኛል። በቃ በእኔ ከጀመረ በቂ ነው። ስለዚህ የት እንደምደርስ ታውቆኛል እላችኋለሁ። ኢየሱስ ያድናል። ስለዚህ ልንገራችሁ አሜን ብለን አንወርቅ። አሜን ብለን ግን እንደርሳለን። አንድ ሰው ጮህ አሜን ይላል። እስቲ ዞር በሉና አሜን አድራሽ ነው በሉት። አሜን አድራሽ ነው። ሃሌሉያ። አሜን ቁልፍ ነው። ኢየሱስ ያድናል። ቤታችሁ ገብታችሁ በር ሳትከፍቱ አትገቡም። ቁልፍ ሳትከፍቱ አትገቡም። ስለዚህ በራችሁን የምትከፍቱበት ቁልፍ መክፈቻ እንደሆነ አሜን መክፈቻ ነው። ኢየሱስ ያድናል። በገባችሁበት ቦታ ላይ ሃሌሉያ። እስቲ አንድ ሰው ጮህ አሜን ይላል። ሃሌሉያ። እስቲ አንድ ሰው ጮህ አሜን ይላል። ዛሬ ጌታ ምን ልበላችሁ ስለው እንደዚህ ብሎኛ አላችሁ በያቸው አለኝ። አንድ ሰው ጮህ አሜን ይላል። ራእይ አለሽ፣ ቅባት አለሽ፣ ህልም አለሽ፣ ቪዥን አለሽ። አንድ ሰው ጮህ አሜን ይላል። የለሽም የሚለው መንፈስ ዛሬ ይወጋል ከከተማው ላይ። ባለ ራእይ ነሽ። አንድ ሰው ጮህ አሜን ይላል። ቪዥን አለ፣ ባንቺ ቤት በረከት አለ፣ ባንቺ ቤት ትውልድ አለ። አንድ ሰው ጮህ አሜን ይላል። እጃችሁን አንሱና አለኝ በሉስ። ጄባ ካራዳሳ ካማራዳ እዚህ ሐዋርያ ሥራ ምዕራፍ 3 ላይ ያለው ሰውዬ ከልጅነት ጀምሮ ከማህፀን ጀምሮ ነው የሚለው መጽሐፍ ቅዱስ እና ከናቱ ማህፀን ሲወጣ ሽባ የነበረ ሰው ሰዎች የሚያመጡት ሰዎች የሚመልሱት እና ይሄ ሰውዬ ከተፈጠረ ጀምሮ ከተወለደ ጀምሮ በሽባነት የሚታወቅ በደንብ ስሙ እና እነ ጴጥሮስ በየቀኑ ያልፋሉ። ሐዋርያ ሥራ ምዕራፍ 1 ስታዩ ኢየሱስ ክርስቶስ ወደ ከሞታን ተነስቶ ወደ ሰማይ ያረገበት ቦታ ነው እና እንደዚህ አላቸው መንፈሴን እልክላችኋለሁ ብሎ ኢየሱስ የተሄደበት ቦታ ነው። ሁለተኛው ምዕራፍ ላይ ስትመጡ ደግሞ እነ ጴጥሮስ ላይ መንፈስ ይወደቀባቸው ጊዜ ነውና እነ ጴጥሮስ ከምድር ዓለም የወጡበት ስለዚህ ኢየሱስን አላውቀውም ብሎ የካደው ጴጥሮስ እናንተ የሰቀላችሁትን ክርስቶስን እሰብከዋለሁ ብሎ ሐዋርያ ምዕራፍ 2 ላይ ያወራበት ኢየሱስ ያድናል። ምዕራፍ 3 ላይ ግን በላያቸው ላይ የመጣው የጌታ መንፈስ ስራ የጀመረበት ሃሌሉያ። ዛሬ ነግራችኋለሁ የሆነ የጌታ እጅ ከተማው ላይ ስራ ይጀምራል። ምድሪቱ ላይ ስራ ይጀምራል። ይኸው መልእክተኛ ነኝ። መልእክት ይዤ የመጣሁት ዛሬ ለዚህ ምድር ዛሬ ላንተ ዛሬ ላንቺ እናገራለሁ። ከዚህ በኋላ የእንጀራ ላይፍ አይደለም። ከዚህ በኋላ የዳቦ ላይፍ አይደለም። ኢየሱስን የምታሳይበት ክርስቶስን ምድሪቱ ላይ የምገልጭበት ኢየሱስ በአደባባይ የሚታይበት አንድ ሰው ጮህ አሜን ይላል። ያባ ኮራዳኪያ ስለዚህ ሐዋርያ ሥራ 3 ላይ እነ ጴጥሮስ 9 ሰዓት ላይ ወደ ቤተ መቅደስ ይመጣሉ። ማንም አይቀሰቅሳቸውም። ሂዱ ቸርች የሚላቸው የለም። ግን እላቸው ላይ የመጣው የእግዚአብሔር ደመና በደንብ ስሙ። ደመና ሲመጣ እኮ አምልክ አትባልም፣ አሜን በል አትባልም። ኢየሱስ ያድናል። ሲመጣ ራሱ ያስለፈልፈሃል። አረ ጮሽ አሜን ባይ ሃሌሉያ። እኔ አላቅም እዚህ ከተማ ላይ ግን ኢየሱስን የሚያስከብሩ ኃያላኖች ከዚህ ቤት ይወጣሉ። ኢየሱስን በአደባባይ የሚሰብኩ ነጭ ጥቁሩን ሰብስበው የሚያመጡ የወንጌል አርበኞች ያካቶሳ ወንጌልን የሚያስቀጥሉ ክርስቶስን በአደባባይ የሚያሳዩ በኢየሱስ የማያፍሩ አንድ ሰው አሜን ጃማካራዳሱካ ስለዚህ ይሄ ሰውዬ ሁሉ ቀን በደንብ ስሙኝ ጠዋት ሰው ያመጣዋል፣ ማታ ሰው ይመልሰዋል። ደግሞ የሚገርመው ነገር ሽባ ሆኖ መልካም የምትባል ቦታ የተቀመጠ አይገርምም? ሽባን መልካም ስትቀበል ሰው ሁሉ በሽባነቱ ያቀዋል። ጠዋት ሳንቲም ይጥልለታል፣ ከሰዓት ሳንቲም ይጥልለታል። የሚገርም ነው። በዚህ ሰውዬ መነሳት በዚህ ሰውዬ መንቀሳቀስ የማይደሰቱ ሰዎች አሉ። በውስጥም አሉ በውጭም አሉ። ለምን ተነሳ የሚሉ ለምን ተንቀሳቀሰ የሚሉ ዛሬ ግን እነግራችኋለሁ አይናቸው እያየ ተንቀሳቀሻለሽ። የሚያንቀሳቅስ የጌታ መልአክ የሚያንቀሳቅስ የጌታ ደመና አረ ጮህ አንድ ሰው አሜን። እንደዚህ አሉት
እኛ ብርና ወርቅ የለም። በናዝሬቱ በኢየሱስ ስም ተነስና ተመላለስ። በደንብ ስሙኝ። ተነስና ተመላለስ ሲሉት ሰውየው ከሰማይ እግር አልመጣለት። የነበረ እግር ነበር። ሲወለድም እግር ይዞ ነው የተወለደው። ግን ይሄኛው እግር እንዳይራመድ የከለከለው ታጥፎ ነበረ። ስለዚህ እነ ጴጥሮስ በናዝሬቱ በኢየሱስ ስም ተነስና ተመላለስ ሲሉት ቆመ ይላል። እግሩም ቁርጭምጭሚቱም ጸናችለት። ወደ ላይም ሰልቆ ምን አለ? ቆመ። አራኮማ ሳኪያ አንድ ሰው አሜን ይላል። ስለዚህ ዛሬ ያለሽ ነገር ይንቀሳቀሳል። ያንቺ የሆነው ነገር ይንቀሳቀሳል። ከልጅነት ጀምሮ የተሰጠሽ ነገር ይንቀሳቀሳል። አብሮሽ የተለጠፈው ነገር ይንቀሳቀሳል። በላይሽ ላይ ያለው ነገር ይንቀሳቀሳል። አንድ ሰው አሜን